ሰላም ጤና ይስጥልን እንዴት ናችሁ? ውድ የቢል ኤሌክ ዩቲዩብ ተከታዮቼ ዛሬ በአዲስ ቪዲዮ መጥቻለሁ። ከዚህ በፊት ሁለት አይነት እርዚንግ ሲስተም አይተናል። ቲኤንኤስ፣ ቲኤንሲ የሚሉትን አይተናል። ዛሬ ደግሞ ይዤላችሁ የመጣሁት ቲኤንሲኤስ የሚለውን እርዚንግ ሲስተም ነው ይዤላችሁ የመጣሁት። እሺ በዚህ ቪዲዮ ዋይሪንግ ዲያግራሙ ምን እንደሚመስል፣ አፕሊኬሽን ኤሪያው እና አድቫንቴጁ ምን እንደሚመስል ነው የምናየው። እዚች ጋር ቴንሴርስ እርዚንግ ሲስተም ይላል። ባለፈው እንዳየነው ቲም የሚያመለክተው እርዝ ኮንዲሽን አት ትራንስፎርመር ነው። ኤን ደግሞ ኒውትራል ኮኔክት ቱ እርዝ ነው። ሲ ደግሞ ኒውትራል እና እርዙ ኮምፓይን የሚያደርጉበት ነው ማለት ነው። ኤስ ደግሞ ሰፓሬት መሆኑን ነው የሚያሳየው። እሺ ይህኛውን ዋይሪንጉ ለማየት ያክል እዚች ጋር እንደባለፈው ፓወር ሶርስ አለን ከትራንስፎርመር የሚመጣው። ከዛ ከትራንስፎርመር ወጥቶ ደግሞ ላይን ላይ የሚገቡት አሉ። እዚች ጋር ላይን ዋን አለ፣ ኤል ቱ አለ፣ ኤል ስሪ አለ። አሁን የሚለዩት ያው ግራውንዲንጉ ላይ ስለሆነ እዚች ጋር በደንብ ማየት እንችላለን ማለት ነው። እሺ እዚች ጋር ግራውንዲንጉ ኒውትራሉ ከግራውንዲንግ እንወስድና ኒውትራሉ እና ፕሮቴክቲቭ እርዙ ከግራውንዱ እኩል ነው የሚመጡት። ከዛ ወደ ቤት በሚገቡበት ሰዓት ሰፓሬት እናደርገዋለን ማለት ነው። እዚች ጋር እንደምታዩት አያችሁት፣ ሰፓሬት አድርጋ ነው ለብቻ ይሆናል ማለት ነው። እዚች ጋር ፕሮቴክቲቭ እርዙ ለብቻ፣ ኒውትራሉ ለብቻ። ከዛ ደብል ግራውንዲንግ እዚች ጋር አዲሽናል እርዝ አለ። ከዚህ ቀጥታ ከትራንስፎርመሩ የመጣ እርዝ አለ ማለት ነው። ስለዚህ እዚች ጋር ነው የሚለያዩ ተቀባችሁ። ከትራንስፎርመሩ ወጥቶ እስከ ቤት እስከሚደርስ ድረስ ቀጥታ አብረው ነው የሚመጡት። ምንና ምን ኒውትራሉ እና እርዙ ቀጥታ ነው የሚመጡት። ከዛ ግራውንድ ይደረጋል ማለት ነው። ባለፈው ቪዲዮ ምናልባት ለማወዳደር ያክል የቲኤንኤሱን እንየው እስቲ። የቲኤንኤሱ እዚች ጋር ቲኤንኤሱ እዚች ጋር ያያችሁት ግራውንዲንጉ ለብቻ ነበር። የቲኤንኤስ ሰፓሬት ነው አያችሁት። ግራውንዱ ቀጥታ፣ ኒውትራሉ ለብቻ፣ አርዚንጉ ለብቻ ነበረ። ይሄ ቲኤንኤሱ ነው። ሌላ ደግሞ ቲኤንሲው ደግሞ ምን እንደሚመስል እዚች ጋር እንየው። ቲኤንኤሱ ደግሞ ፕሮቴክቲቭ እርዙ እና ኒውትራሉ አንድ ላይ ናቸው። አያችሁት፣ አንድ ላይ ነው የሚገባው እዚች ጋር ቲኤንሲው ማለት ነው። ቲኤንሲኤሱ ደግሞ እንደምታዩት አብሮ ይመጡና አብሮ ከመጡ በኋላ ወደ ቤት ሲገቡ ይለያያሉ ማለት ነው። እዚች ጋር ሰፓሬት ይሆናሉ። ሶ ይሄኛው እርዚንግ ሲስተም በጣም ኢፌክቲቭ እና ቤስት ነው። ይሄኛው በጣም ቤስት ነው። አንደኛ ኮስት ኢፌክቲቭ ነው፣ ኮስቱም አሪፍ ነው። ሌላ ደግሞ ሃይሊ ሴፍ ነው፣ ሴፍ ነው። ሪስኩ ኒውትራሉ ፎልት በሚፈጠርበት ሰዓት የቤት እቃ ላይ እንትን ከረንቶቹ እንትን ስለሚሉ አሁን ፍሪጅ ላይ ምናምን የሰው ላይ የማድረስ እንትን አላቸው። ግን ኒውትራሉ እንትን ቢል ማለት ነው። ግን አሁን ከሌላ አንፃር ይሄኛው ቤስት ሜተድ ነው ማለት ነው። ይሄኛው እዚች ጋር እንደምታዩት በቃ ሜን ግራውንድ አለው። ከዛ አዲሽናል እርዝ አለው። በዚህ መንገድ ኢንስቶል ማድረግ እንችላለን ማለት ነው። ይሄኛው አፕሊኬሽን ኤሪያ ለቢልዲንግ ሲስተም እንጠቀመው አብዛኛው ይሄኛውን ሲስተም ነው። ለቢልዲንግ አብዛኛውን እንጠቀመዋለን ማለት ነው። ስለዚህ ከሌላው ኮምፔር እያደረጋችሁ ብትሄዱ አሪፍ ነው። እንዴት በምን እንደሚለያዩ እና ጥቅማቸውን ጉዳታቸውን ምን እንደሚመስል ማለት ነው። ይሄኛው ሶስተኛው እርዚንግ ሲስተማችን ነው ማለት ነው። አሁን ባለፈው እንዳየነው 5 አይነት ነው አይደለ ያየነው።
ከአምስቱ አሁን ስንቱን አየን ማለት ነው? ሶስቱን አየን ማለት ነው። ኮምፔር እያደረጋችሁ ማየት ትችላላችሁ። እዚች ጋር ያው ሰፕላይ ኬብል ቱ ኢንስታሌሽን የሚለው ይሄ ኬብሎቹ ናቸው ወደዛ የሚሄዱት። ግራውንዲንጉ እዚህ ጋር እንደምታዩት ነው። ይሄኛውን ይመስላል። በቀጣይ ደግሞ በሌላ ቪዲዮ እንመጣለን። ቀጣይ ሶስተኛው ማነው? አራተኛው ደግሞ ቲቲ የሚለውን ቲቲ እርዚንግ ሲስተም ምን እንደሚመስል ደግሞ ይዤ እመጣለሁ ማለት ነው። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እንድታደርጉት አሁንም በትህትና ጠይቃችኋለሁ። አብዛኛው የሚያየው ሰው 70 እና 60% አካባቢ የሚሆነው ሰብስክራይብ ሳያደርግ ነው እና የሚያየው። ላይክ፣ ሰብስክራይብ፣ ሼር ብታደርጉት ተደራሽነቱም ስለሚሰፋ ለሞራልም ለቀጣይ ቪዲዮ ለመስራትም ስለሚያነሳሳ ሰብስክራይብ ማድረጋችሁን እንዳትዘነጉ። ሌላ ደግሞ ኮሜንት ላይ መሰራት አለበት ብላችሁ የምታስቡ ካላችሁ ኮሜንት ላይ ጻፉልኝና በቀጣይ ቪዲዮ መስራት እንችላለን ማለት ነው። ከዛ ላይክ ማድረጋችሁን እንዳትረሱ። እንደ ሁልጊዜ እንደምነግራችሁ ኤሌክትሪካል ኢንጂነሪንግ እና ቢልዲንግ ኤሌክትሪካል ኢንስታሌሽን ለሚማሩ ጓደኞቻችሁ ካላችሁ ለእነሱ ሼር እንድታደርጉላቸው በትህትና ጠይቃችኋለሁ። የዛሬው ቪዲዮ የኛውን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። ቻው